አባ ሬሳ ሳጥን ፈልጌ ነበር። የሬሳ ሳጥን? አዎ ሬሳ ሳጥን ይኖራል እንዴ? እኔ በቁሜ መጥቼ እንዴት ነው? ምን ሆነ ነው? እየቀለድክ ነው? አይ ኑሮ እየተወደደ ስለሚሄዱልም ገዝተው ነው የሚያስቀምጡ። ኧረ ተው እንጂ በእናትህ። አሁን ስጠኝ በእናትህ። እሺ ኪሎ ንገረኝ። እሺ ኪሎ ምን ያደርግለታል? አንተ ሰው ያማል እንዴ? ለመሬት ይከብዳታል። ምን ታንክ ነው እንዴ የምትቀብረው? ምን ያደርግልኛል? እኔ ኪሎ ምናምን ማወቅ ልቡታን ብንከፍል ነበር። እሺ ቁመቱን ንገረኝ። እሺ ቁመቱ 2 ሜትር 2 ሜትር? አዎ ያሉኝ ሳጥኖች ሜትር ከ90 ናቸው። ወይ ጭንቅላቱ ወይ እግሩ ውጪ ነው የሚሆነው። እንዴት ነው አንተ ሙቱ ቀሽ ታረገኝ ነው? እንዴት ነው ውጪ? አታው እንጂ ጓደኛዬ ነው። ቀጥሏል። ተው እንጂ ሳጥኑ ይቀጠላል። ከመቃብር በላይ አበባ፣ ነጭ ሽንኩርት፣ ዝንጅብል፣ ጤና አዳም አለ። ምን ያስፈልጋል? አበባ ውጪ ይደረጋል። ሰይጣን ካለበት ጤና አዳም። እሺ እግሩ የሚሸት ከሆነ ዝንጅብል። ተው እንጂ ሌላ ፓኬጅ አለ? ሞቶ አብሬው ሳምንት ድረስ ቀብር ውስጥ አጽናናለሁ። በህይወት እያለ ሰውየው ምንድን ነበር ሙያው? ዘፋኝ ነው። ዘፋኝ ነበረ እኮ እስኪቃጠል ድረስ ሸኘዋለሁ። ማን ፈራጅ አረጋ አንተን እስኪቃጠል ምናምን? ያው ሙያውን ነው። ግን አንተ ሻጭ ነህ? ግን የምር በእውነት እኔ ሻጭ ነኝ። ጥሩ ቦታ ብዙ ሰው አስገብቻለሁ። ስም ልጥቀስ እንዴ? ምንድን ነው? እስቲ ጥቀስ። አልጠቅስም። ኧረ ለይምከኝ በእናትህ። ወራጅሪው ረስኮን የኔ ዩኒፎርም እንደለበሰ ኧረ እኛ ኬጅ ስር እያለን እኮ አንተ 8ኛ ክፍል እኮ ነው የነበርክ። አሁን አንተ 10ኛ ክፍል ስትሆን እኔው 11 ገባሁ። እንዴው መደጋገም አይሰለች? ላንተ አትዘን እንዴው ለቤተሰብ ምኑ እንቅልፍ እንደመጣብኝ ወይኔ በላችሁ። ከዋሊ እየመጣ ማንም ህፃን መጫወቻ አሉ። ኧረ ፈጣሪ ውሸት ነው በለኝ። ይሄን ዩኒፎርም እስከሆነ 5ኛ ዓመት ለበስከው። ይኸውኛ እኮ 12 ገባን፣ አንተ 10 እስከሆነ ይሄ ድንጋይ ይታያል። ይሄ ድንጋይ ቢማር አንተን አልፎ 12ኛ ክፍል ይገባል። ምኑ ማይ መጣብኝ። ከትምህርቱ በላይ አንተን ያስቸገርክኝ። አንተ ደህና ተማሪ አልነበርክ? ከዚህ የ10ኛ ክፍል መሽገር ድንጋይ ደነዝ ጋር ምንድነው ያጋጫችሁ? እሱ እኮ ነው የደበደበኝ። ተረባሪ ባላተ አዎ ጋሼ፣ እኔ ደግሞ የደበደብኩት ደግሞ በወጣው በገባው ቁጥር አይምሮዬን እያበላሸው ነው ልጁ። ሁሌ ደደ ምናምን እያለ ሁሌ 10ኛ ክፍል ደገምክ እያለ አይምሮዬን እየበጠበጠው ነው። ሌላ ነገር ማሰብ አልቻልኩም። ትምህርት መማር አልቻልኩም ጋሼ። እውነት ነው አይደለም? እንኳንም 10ኛ ክፍል 10 ጊዜ ደገምክ። ትምህርት ቤቱ ሲቀየር አንተ አትቀየርም። እና እኔ ብቻ ነኝ እንዴት የደገምኩ ጋሼ? ማን ደግሟል? 5 ዓመት ሙሉ ስደግም እኔ ማለት ነው። አንተም ደግማል፣ ሌሎች 9 መምህሮችም ደግማችኋል። አብራችሁ እያስተማራችሁ እኛ የደገምነው ሁላችንም ደደቦች ነን ማለት ነው። ደሞዝ እየተከፈለ ነው። መጠየቅ አለብን። አንተ ወይ ማለት እዚህ አካባቢ የኪራይ ወተት አለ እንዴ? ኪራይ ወተት አለ? አማይ አለ። ላሞች አሉ ወይ? ዶሮች ናቸው። እና ያልቧችኋል ወይ? ያሟል እንዴ? ያስጥሏችኋል። የኔ ውድ አንቺ አርባተኛም እንደ ተኛ እንጂ እኔ ምንም ነገር አላደረግም። ነገ ቀድሜያት ሞታ 39 ዓመት ከሞተች ያከብራል። እሷ ሞታማ ምንም ደስታ ያካሄድ ከፋኝ እንደገና መረረኝ ኧረ ምረር ጸጉሯ ተተኩሳ እንደ ሻክራ መስላ እንደው ለእስትናፍል አልጋ ላይ ስትመጣ ላጭ ዘረክረክ አረሽን ተማጣ ምንድን ነው አስተናጋጅ? ለምን እንደ አንተ ምንድን ነው? ተረጋጋ አስበላ ወንድሜ ተረጋጋ። ባልረጋጋስ እዘዘኝና ላምጣልህ። አንተ ተው የሰው ማነሳታቅ እንዳትዳፈር። አንተ እዘዘኝ በእናትህ። እኔ ለራሴ ሻይ ታመጣልኛለህ። ሻይ ቅጠል የሌለው ስኳርም የሌለው ልጅ ለጠራኝ ነስራት። አንተ ጨረስክ? በቃ እኔ ምን መሰለህ እንትን ነው ዝም ብሎ በቃ ለኔ ሂሳብ ነው ግን እንትን ነው ቲፕ ለኔ ብታስቀምጣለህ ለኔ ማበረታቻ። በቃ አይዞህ ያልፍልሃል አንድ ቀን። እሺ ወንድም እዚህ ጋር ያለው ችግር የለም። ናውሰት እሺ ወንድም በጣም ነው ሰገን እና ተፈተለ አልገባኝም። ሎሚዬ ማለት ጥሩ ስም የሰጠኝ መስሎ ነው። መረርኩ፣ አንገጫገጭኩ፣ መጠጥኩ
ያርኝልሽ እኔ ትሬንድ ስለሆነ ነው ያልኩሽ። ሌላ ነገር የምትይው ምን እምቢ አትይም? ላለመስጠት ነው እንደዚህ በለሚ እንዴት ትመስለኛል? ነገር እንዴ ታይ እንደው አዋጅክ ተኛ። እኔ የምልህ ማን አንድ ጥያቄ ልጠይቅህ። አብሽር፣ ምንድን ነው ጡት መጥባት ያቆምከው መቼ ነው? ኧረ እኔ ጡት ቀየርኩ እንጂ መጥባት አላቆምኩም። እንዴት ነሽ? ማን እንዴት ነሽ? ነው እንዴት ነሽ? አለሽ እና አንቺ ሰውዬ ግን አለሁልሽ። እንዴት ነሽ? አለሁ እባክሽ፣ አለሁ ስራ እኮ እና ኧረ ትኩስ ነገር በደረቁ ምን ይባልሽ? እዛ ጋር እኮ ጀምራለች ባለቤቴ ነች። ኧረ እባክህ ቡና ተብሎ ኧረ እባክሽ ለኔ በባዶ ቤት በባዶ ነው። እሺ በባዶ ቤት ያንን አምረርሽው እንዴ በባዶ ቡና ብቻ መሰለህ እንዴ? ወተት በተለይ ሻይ ምናምን በባዶ ሻይ በባዶ ሻይ ስል የሚገርም ብዙ ሰው ይገርማል። ሻይ እንዴ በባዶ ትጠጣለህ? በኔ ግን በቃ ካለመርከው አንዴ ለመርከው። አሁን ለስላሳ ብትል ጣፋጭ ነገር ምን አንቸኩሊት አይገርመኝም። ምንም በቃ አይመቸኝም ነው ማለት። ዋስ እንዴት ልሽ ዋለ ዋ ራሱን ይስጣፍጣል። ወድም በቃ ካገኘው የምንጭም ወራጁ እንደዚህ አንተ ይመጣል። አባ ኮንዶም አለ በባዶ አጠጣትም እንዴ? በርቄ እንዴት ዋልሽ? ሰላም ዋልሽ? እግዚአብሔር ይመስገን። ቡና ቆልቼ ልጠራሽ ብዬሽ በረምጣኔን ሲያት ተነርላለች። ባለፈው አዲስ የገዛሻትን እሷን አምጫትና ቁልት አድርገን ጥጥት እናርግና እንደው መቼ ነው አዲስ ቀስ ገዛ እንደሚያመልጥሽ አንቺ? እንዴት ጉርብትና ለመቼ ነው? ለዚህ ጊዜ ላልወን ባለፈው ብረት ድስት የወስድሽ እንድልልልል አድርገሽ ያመጣሽ። ውያችንማ እኮ ትክክል ስጥሽ ብዬ ነበረ። አልፈልግም ብለሽ ተመንጠቀሸርሽ እንደንቺ። አረ ደሞ ትክ በላሽ ታስብይ ደሞ። አረ የራበው ጅቢ ብላሽ። አረ ራሽኒ ብላሽ። የራበው ጅቢ ብላሽ አንቺ ደሞ እንደዚህ ያልሽ ለብረምጣ ደኔ በሬቃ የለ ጎጆ መስርተሽ ወጣሽ። ተረሳ ያ ነገር መደብ ላይ እኮ ነው ተኝተሽ ኖርሽ አንቺ። በያውን ቀጥያውን እንደዚህ ልትይኝ የመጣሽ አንቺ ለማይ እቴነሽ ብዬ እኮ ነው እናቴ የሰጠችኝን ስጦታ ከምንም በላይ ማስፈልጣትን መቅቢያ ቀሌን መልሽ። መቅቢያ ቀሌን አምጫው ነው መቅቢያ ቀሌን አምጫ። መቼ ሰጠሽኝ? መቅቢያ ቀሌ ነው ደግሞ እንደዚህ አሰጭኝም? አልሰጥም ካድሽ? አዎ እንደው እሱ ፊትሽ ላይ ቀሊብ ቀልብሽ የላም አለልሽ ያሳየኛል። ቀሊብ ቀልብሽ ኧረ